አሻም ሚዲያ ትሬዲንግ አክሲዮን ማህበር በቅርቡ በማህበራዊ ሚዲያ ላይ በሰፊ ተሰራጨውንና በጋዜጠኛ ሶፎንያስ ዋሲሁን ላይ ያተኮረውን አነጋጋሪ ጉዳይ አስመልክቶ ቆራጥ አቋም የያዘ መግለጫ አውጥቷል። ጋዜጠኛ ሶፎንያስ ዋሲሁን በአሻም ቴሌቪዥን በዜና አቅራቢነት የራሱ የሆነውን ሶፊ ሾው በሚል የመዝናኛ ዝግጅት ሲያቀርብ እንደነበር ይታወቃል። ሆኖም ከትናንት ህዳር 29 ቀን 2018 ዓ.ም ጀምሮ በማህበራዊ ሚዲያ አማራጮች ላይ ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በቪዲዮ በስፋት መሰራጨት ጀምሯል። ይህን ተከትሎ አሻም ሚዲያ ለጋዜጠኛው ማብራሪያ እንዲሰጥበት ተጠይቆ ጋዜጠኛው ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ብቻ መስጠቱን ድርጅቱ በመግለጫው አመላክቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የኤዲቶሪያል መርህ እንዳለው አጽንኦት ሰጥቶ ገልጿል። ድርጅቱ ጋዜጠኛው የተሰራጨበትን ተግባር የሚዲያው ኤዲቶሪያል ብቻ ሳይሆን የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር መሆኑን በመግለጽ እጅጉን ማዘኑንና ድርጊቱን በጽኑ እንደሚያወግዘው ገልጿል። በመጨረሻም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ምክንያት የነበራቸውን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን በመግለጫው አረጋግጧል። አሻም ሚዲያ ይህ ቆራጥ እርምጃ በኢትዮጵያ ሚዲያ ውስጥ ለሚሰሩ ባለሙያዎች የሙያ ስነ ምግባርና የህብረተሰባዊ እሴቶችን የማክበር አስፈላጊነት አጽንኦት የሚሰጥ ጠንካራ መልእክት ማስተላለፉን ታውቋል።